ጠፍቷል። ስለ ፍቅራችን ስል የሄድኩበት መንገድ የሄድኩበት ዓለም ከነበረኝ ሕይወት አይመሳሰልም። እየተፈጠረ ያለው ነገር በእናንተ ምክንያት በተለይ ባንቺ ምክንያት ነው። እኔ አሁን ህግ መሄድ ራሱ ሊያጠፋ የነበረውን ባንቺ ነው። አሁንም ደግሞ የጠፋውን ባንቺ ነው። ማሳሰር ፈልገሽ ከሆነ አሳስሪ። ግን እኔ እሱ አይደለም መታሰር አይደለም እያስጨነቀኝ ያለው እሱ ምን ላይ ነው? ሌላ ለመዱና አካልና ቀልቤ አጣውሽ ከውስጤ የለሽም ከልቤ ሌላ ለመዱና አካልና ቀልቤ አጣውሽ ከውስጤ የለሽም ከልቤ። ሰላም እንዴት ናችሁ? የነባና የማሄ ቤተሰቦች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው ካሜራ ፊት መቅረብ ፈልጌ ሳይሆን ያው ያለው ነገር ስላስገደደኝ ነው። አሁን ወንድሜ በሰሞኑን በተፈጠረው ነገር ልክ አይደለም፣ እናንተም ታውቃላችሁ። እኔ ጋር ወስጀው ነበረ፣ ግን አሁን መጣው ብሎ ወጣ እና ደውዬ ስጠይቅም እነሱ ጋር እኛ ጋር አልመጣም አሉኝ። ስለዚህ አሁንም እነሱን አግኝቼ ላናገራቸው ነው። ምን እንደተፈጠረ አላቅም። ለእናንተ ማሳወቅ አይጠበቅብኝም ነበር፣ ግን ማወቅ ስላለባችሁ ነው። ምን እንደሚፈጠር አላቅም እና አሁን እነሱን አግኝቼ ያናገራቸው ወደ ህግ ለመሄድ ወስኛለሁ። እና አሁን ያው በሷ ጥፋት እንደሆነ ነው የማውቀው። እሷን አጥፋተኛ፣ ሁሉም ነገር የተፈጠረው በሷ ምክንያት ነው። ስለዚህ ያው እሷን አግኝቼ ላናገራት ነው። ቀጥታ ሂጄ መክሰስ አልጠፋኝም፣ ግን ያለውን ነገር መጀመሪያ ማወቅ ስላለብኝ ነው። ጓደኛው ካሜራማን ሶል ከኋላ አለ። ሁሉን ነገር ያው እሱ ቤቱንም አላውቀውም፣ ሰሞኑንም የተፈጠረውን ነገር ስለማላቅ ሁሉን ነገር ሚዲያ ላይ ስላወጡት ያለውን ነገር ከነሱ ጋር አውርቼ ወደ እናንተ ሶል ጓደኛው ፖስት ያደርገዋል ቪዲዮን ብዬ አስባለሁ። ካልተገኘ እነሱን አግኝቼ አዋርቼ ካላገኘ ነው ወደ ህግ እንደምሄድ ነው ያሳወኩት ለጓደኛውም ቢሆን። ግን እናንተ ያለውን ነገር ታውቃላችሁ። እኔም አሁን ቤታቸውን አላውቀውም። ቤታቸው ጋር የሚወስደኝ ጓደኛው ነው። ሁሉን ነገር እሱ ነው ያውቃል፣ ፖስት የሚያደርገው እሱ ነው። እና እኔም አሁን በጣም ተጨናንቅ ያለው ትንሽ እሱ ያለበት ሁኔታ ከባድም ስለሆነ በጣም ግራ ገብቶኛል። ያው ካሜራ ፊት መቅረብ ፈልጌ ሳይሆን ነገሮች አስገድደው ነውና እስኪ ያለውን ነገር እነሱ አግኝቼ አውርቻቸው ሚሉኝን ሰምቼ ወደ ህግ ሄዳለሁኝ። ሁሉም ነገር በማሄ ምክንያት ነው፣ በእነሱ ምክንያት ነው። እሷን ተጠያቂዋ ለዚህ ሁሉ። እኔም እሷን እና ቤተሰቦቿን ለህግ እንደማቀርብ ነው ያሰብኩት። ግን መጀመሪያ እስኪ እነሱን ላገኛቸውና እነሱ ጋር አውርቼ ከዛ በኋላ ነው ወደ ህግ የምሄደው። እና እኔም አሁን እነሱን እየጠበቅኳቸው ነው። መጣን ብለውኛል፣ ግን እስካሁን ምንም ያየሁት ነገር የለም። ውጭ ላይ ነው ቁሜ እየጠበቅኳቸው ያለሁት። እስኪ እንግዲህ ያለው ነገር ነው ያለን። እኔም እህቷ ነው ደውዬ በእርግጥ ያወራኋት እሷ ጋር በተፈጠረው ነገር ስለተደባበርን እሷ ጋር አልደወልኩም። እንግዲህ ያለውን ነገር ለእህቷ ደውዬ ጠይቄያታለሁ። ከኛ ጋርም አልመጣም አልደወለልንም ምናምን ብላኛለች። ግን እስኪ እንግዲህ ያለውን ነገር አብረን እናያለን። ተመልካቾቼ አሁን እየመጡ ነው ልጆቹ። ያው እነሱን አናገራቸዋለሁ። ያለው ነገር እንግዲህ አብረን እናያለን። ልጆቹ እኔ ጋር ደርሰዋል። ሰላም፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። የተፈጠረውን ነገር ታውቃላችሁ። ያው ሁሉን ነገር ሚዲያ ላይ ስለወጣ ዞሮ ሁሉ ነገር ስላወጣችሁት መታወቅ ስላለበት ይፖስታል። ስለምንድነውማ ይሄው እሱ ከትናንት ጀምሮ አልመጣም። ከጓደኞቹ ጋር ሄዷል ብዬ አስቤ ነበር። ከጓደኞቹ ጋር ስለነባነዋ ለምንድነው የማታውቂው? ጠፍቷል።
አታረጊ። ምን ነው በየቀኑ እዚህ ነበር አረ ሆብጭ ሊብናትሽ ምንድነው ነው? ተነሺ እንዴ አንቺ እኮ ነሽ በየቀኑ እየመጣሽ በበቀደም ተከታተለው ሰው እኮ ነው የጠፋው። አይዞሽ ምንድነው እንደዚህ የምታረጊያት? አይዞሽ ተነሽ። ምንድነው? እኔ ታዲያ ምን ላድርግ? ልጁ እኮ ህይወቱን ሊያጠፋ ነበር። አሁን ደግሞ ጭራሽ ይላል። የትም አይሄድ። ምንም አይሆንም እባክሽ፣ ምንም አይሆንም። እሱን አብረን እናያለን። እኔ ከእናንተ ራስ አልወርድም። ዞሮ ማወቅ ስለፈለኩኝ ወደ ህግም እኔ ቅድሚያ መሄድ ስለሌለብኝ እንጂ ወደ ህግ ነው መሄድ ያለብኝ። በቃ ነባ ጠፍቷል። ከትናንት ጀምሮ አልመጣም። ቤቱ ጋር ሲሄድ የለም እና ወጥቶ ጠፋ። ከጓደኞቼ ጋር ደርሼ ልምጣ ብሎ ጠፋ። ጓደኞቼ ስደውል ጭራሽ እኛ ጋር አልመጣም አለ። ይኸውላችሁ እና እኔ ወደ እናንተ የመጣሁት ልጁ ስለጠፋ ነው እንጂ እናንተ ማግኘት ፈልጌ አይደለም። ህግ መሄድ ጠፍቶኝም አይደለም ቅድሚያ ወደ እናንተ የመጣሁት። ግን ጓደኞቹን ጠይቄ አልመጣም፣ ከትናንት ጀምሮ አላየነውም ሲሉኝ እናንተ ጋር መደወል ነበረብኝ። ሰሞኑን የተፈጠረውን ነገር ታውቂያለሽ አንቺም። በእናንተ ምክንያት ነው ልጁ ጭራሽ ምግብም አይበላም። እኔ ጋር ሄደ እንጂ ምግብ ራሱ አይበላም እኮ ወጥቶ ሊያወራኝ እና ይሙት እና ታዲያ እናንተ ጋር መጥቶ እኮ ነው ራሱ ሊያጠፋ የነበረው። እሷን ላገኛት ብሎ እኮ ነው የወጣው ልጁ። ቢሆንም እየተፈጠረ ያለው ነገር በእናንተ ምክንያት፣ በተለይ ባንቺ ምክንያት ነው። ይሄ ሁሉ ነገር እየተፈጠረ ያለው ባንቺ ምክንያት ነው። እኔ አሁን ህግ መሄድ ጠፍቶኝ ሳይሆን ያለው ነገር እናንተ ጋር ልስማ ብዬ ነው። አሁን ህግ ብሄድም አንቺ ነው የምትከሰሽው። ራሱ ሊያጠፋ የነበረውን ባንቺ ነው። አሁንም ደግሞ የጠፋውን ባንቺ ነው። ራሱ ተባለ እንዴ? ራሱ አጥፋከተብ አልተባለም አይደለም። እኛ አይደለም እንደቀረው የታደግነው እኛ አይደለም እንዴ ያተረፈው። ይሄን ሁሉ ነገር እያደረገልሽ አንቺ በቃ ከማን በልጠሽ ነው? ይሄን ሁሉ ነገር እያደረገልሽ ንቀትሽ፣ ከንቀትሽ አልፎ ደግሞ ሌላ ነገር አድርጎኛል፣ በድሎኛል፣ ምን እያልሽ ራሱን እንዲያጠፋ ያደረግሽው አንቺ ነሽ እንጂ ሴት አልጠፋም እኮ። ከአንቺ በላይ ስንት ቆንጆ ሴቶች ያገኛል ልጁ። ዙሮ እናንተ ጋር ነው መገኛው። በእናንተ ምክንያት ነው ራሱን የሚያጠፋ። አሁንም እኮ የጠፋው በእናንተ ምክንያት ነው። ይሄ ማወቅ አለብሽ። ማውቀው ታሪክ የለም ሳይሆን ታውቂያለሽ። አሁን እኮ እቃ አይደለም የጠፋው ታውቂያለሽ። እቃ አይደለም የጠፋው ሰው ነው ልጁ። በአንቺ ምክንያት ሰው ጋር አያወራም፣ ምግብ አይበላም፣ ቤተሰቦቹ ጋር አያወራም። ራሱን እስከማጥፋት ድረስ የደረሰው በአንቺ ምክንያት። አሁን አንቺ ይኸውልሽ ህግ ከቅድም ስታው ህግ ነው እያልሽ ያለሽ። እኔ ብታሰር ምንም አይመስለኝም። እሱ ግን የሆነ ነገር እንዳይጎዳ ብቻ ያሳስበኛል። ገባሻ? አሁን አንቺ ከሱ የኔና እሱ ብዙ ነገር አሳልፈናል። ብዙ ነገር ሆኜለታል። እሱም ለኔ ብዙ ነገር ሆኖልኛል። ሲቀጥል ደግሞ ህግ ሳይሆን አሁን ማውራት ያለብሽ የሱ ምን ላይ ደረሰ የሚለውን ነገር ነው ማሰብ ያለብሽ። እኔም እኮ ቅድሚያ ወደ እናንተ የመጣሁት የሱ ነገር አላሳሰበሽ። እዚህ ጋር እናንተ ጋር ቼክ ላድርግ ብዬ ነው እንጂ ህግም ሄደው እኮ አፋልጉኝም መክሰስም ነው እና እናንተንም ለማክሰስ እኔ ክሳሽኝ አፋልጉኝም። ስለዚህ ምን የምታውቂው ነገር አለና እንዴ? አንቺ እኮ አሁን ግዴታ ስለሆንሽ ምናምን አይደለም እዚህ ጋር ያለው ነገር። ያሳለፉት ላይፍ እኔ ከጎናቸው ሆኜ ብዙ ነገር አውቃለሁ። ገባሽ? ከሷ በላይ እኔ እሷን እንደውም አንቺ ነሽ ጥፋተኛ ነው እንጂ ምላት እኔ እሷን አዳምጫት ተረድቻት ምናምን አላውቅም። ሁሌ እሱን የምደግፈው ገባሽ? አይደለም ህግ የሱ ጥፋት ነው የሚያሳስበው። እዚህ ጋር የሷ እንደዚህ መሆን ነው የሚያሳስበው። ለምን ለኔ ችግር የለም። ስለ ትናንትናው ያሳልፋችሁት ታሪክ ባጭሩ ሚዲያ ላይ ስላወጣችሁት የሚታይ ነገር ነው። ብዙ ነገርን ብታሳልፉ ያን ሁሉ ነገር አድርጎልሽ ያን ሁሉ መስዋዕት ይከፍሎልሽ እንኳን በጥፊ ነው የመታሽው። ለዛም ካሜራ ፊት አንድ ሰው እኮ ብዙ ነገር አሳልፍ ያለው ብሎ እንዴ አሁን ያን ጥፊ ሊወሰድ እኮ ይገባው። ምንድነው አጋጣሚ ነው ሳታስበው ነው ሲጀመር ሳታስበው ፕሮግራም አዘጋጀ። ያንም አልደገፍናት እንኳን ቢሆንም እኮ ታዲያ መመታት የለበትም እኮ እዛ ጋር መመታት የለበትም። ቢያንስ በቃ ተነስ ብላ ባብላሱ የሆነ ነገር ማለት ትችል ነበር። በዛ ሙድ እሱን መመታት የለበትም። ይሄ ነገር ሁሉ ነው የተሰበረው። ራሱን ሊያጠፋ እኮ ነው። ራሱ ሊያጠፋ እኮ ነው። አንቺን እኮ ሰጅ ብለን የደወልንልሽ
አይደለም አሁን እዚህ ጋር እያወራሽ ያለሽው አንደኛ ልክ አይደለሽም። ሲቀጥል እኔ ማሳሰር ፈልገሽ ከሆነ አሳስሪኝ። ግን እኔ እሱ አይደለም መታሰር አይደለም እያስጨነቀኝ ያለው እሱ ምን ላይ ነው? አሁን ስንት ሰዓት ወጣ? ምን ብሎሽ ወጣ? ለማን ደውሎ ነበር? እሱ እናጣራና ልጁ ያለበት ቦታ እንፈልግ። ትናንትና ከጓደኞቼ ጋር ብሎ ነው የወጣው። ሲጀመር ከሄደም ጀምሮ ከኔ ጋር ያወራንም አይደለም እየበላም አይደለም። ጓደኞቼ ጋር ብሎ ወጣ። ዝም አልኩት። ከትንሽ ደቂቃ በኋላ ስደውልለት አያነሳም። እሺ ለምን አይደለም አሁን እዚህ ጋር እያወራሽ ያለሽው ትክክል ነኝ ብለሽ አይደለም? ገባሽ? እኔ ትክክል ነኝ እንጂ እንዴ ወንድሜ እኮ ነው የጠፋው። እንዴ ራሱን ሊያጠፋ የነበረ ሰው ጠፋ ሲባል ይሄ ቀላል ነገር ነው? አንቺ ብቻ አይደለሽም እኮ የሚያሳስብሽ። እኔ የሚያሳስብሽ ቢያሳስብሽማ እሱን በስርዓቱ ማናገር ትችይ ነበር። እንዴ አረሱ እኮ ያለ እኮ ነው ጠብ እኮ በፍቅረኛሞች መሀል እኮ ያለ ነው ንግግር። እየከፈለ ያለው መስዋዕት ማንም እየከፈለ አይደለም። አንቺ ምንም አልመሰለሽም። በቃ ይሄ ሁሉ ሲደረግልሽ በቃ ምንም አልመሰለሽም። ምን አደረገ? የኔ ያክል አደረገ ደግሞ የሚባል ነገር እኮ ምን አደረገ? ያው በቃ ለተደረገለት ሰው ቀላል ሆኖ ነው የሚታየው። ለእናንተ ቀላል ነው። ገባሻ? ለሱ ግን ምን ያክል መስዋዕት እንደከፈለ ያለ ማዘጋጀት እንኳን እኔ ነው የማውቀው። አይደለም የሱና የኔ ብዙ ነገር ያሳለፍን ልጆች ነን። ዛሬ አሁን እኔ ጥፋተኛ በአንድ ነገር ጥፋተኛ ስለሆንኩ ብቻ እኔ ተወቃሽነት አታርጊኝ። ሲቀጥል ደግሞ እኔ ካንቺ በላይ በጣም ደግሞ እኔ ደግሞ በጣም ስፍስፍ ብዬ የምወደው ልጅ ነኝ። አይ ብትወጂውማ ይሄ ሁሉ ነገር አይፈጠርም ነበር። አሁን ምን ሰዓት ነው የወጣው? አይደለም ምን ብሎ ወጣ? ሲወጣ ትናንትና ከሰዓት ነው የወጣው። ከምሳ ሰዓት በኋላ ከጓደኞቹ ጋር ሄዳለሁ ብሎ ሄደ። ስደውልለትም ስልክ አያነሳም። እኮ ደብሮት የሆነ ቦታ ቁጭ ብሎ ራሱ ማዳን ፈልጎ ሊሆን ይችላል። አንቺ ካሜራ ይዘሽ እኛን ከሳሉ ምናምን ይሄ ሁሉ ምን አመጣው? አይ ካሜራ ጓደኛው ሶል ነው ካሜራ ያመጣው። ዞሮ ሁሉም ነገር ይኸው ሲጀምር አንተ ብዙ ነገር ታውቃለህ። ሶልም ይሄን ቪዲዮም እሱ ነው የሚያስተላልፈው አይደለ? ሁሉን ነገር ከካሜራ ጀርባ ሶል ብዙ ነገር ያውቃል። ተመልካቾቻችሁ እናንተ ማወቅ ስላለባቸው ነው። ገባሻ? እኛን አግኝተሽ አማክረሽ ግን አንድ ቀን ነው ትላንት ጠፋ ብሎ ዛሬ ከሳለ አንድ ሰው ራሱን ሊያጠፋ የነበረ ሰው ወጥቶ ሲጠፋ 2 ቀን ሙሉ ይሄ ቀላል ነው ለእናንተ? ቀላል ነው አይደለም እያልኩ አይደለም። እልሽ አሁን እዚህ ጋር እኔን ተወቃሽነት እኔ ከሆንኩኝ ጥፋተኛ ፖሊስ አስመጪ አሳስሪኝ መሲ እዚህ ጋር ምን አድርሽ የሱን ነገር ፖሊሶችን ይዘሽ አብረሽ እሷ ጋር ፈልጊ። እኔ ልታሰር በቃ እኔ ታሰራለሁ። እኔ እስር ቤት አይደለም እኔ የሱ ነገር ነው እንጂ የሚያሳስበኝ እስር ቤት አይደለም። አሁን ራሴን ለጅም ለፖሊስም ሰጣለሁ። ምን አድርጌ በሽ ለፖሊስ ሰጃለሽ? እሰጣለሁ። ምክንያቱም ምን አድርጌ ቀላል ነው በቃ ለእናንተ ቀላል ነው። ራሱን ማጥፋቱ ይሄ ልጅ ወጥቶ መጥፋቱ ቀላል ነው አይደል? አሁንስ ምን ላይ እንዳለ እኮ ነው ያላቀው። ሞቶ ይሆን ድኖ ይሆን የሆነ ችግር ውስጥ ገብቶ ይሆን እና ማንን ልጠይቅ? እኔ ተጠያቂ እኮ እናንተ ናችሁ። ይሄ ሁሉ ነገር የተፈጠረው እኮ ካሜራ ሳትይዥ ለኛ ደውለሽ በቃ ግዴታ ነው ካሜራው። እኔም ካሜራ ፊት መቅረብ ፈልጌ አይደለም በነገራችን ላይ ግን መታወቅ ስላለበት ሁሉን ነገር እያንዳንዱ ነገር ስላወጣችሁት መታወቅ ስላለበት በቃ ካሜራ ይዤ መጣሁ። ለምን ግዴታ ነው መሆን ስላለበት ነው አይደለም። አሁን እሱ ያለችው ህግ ነው። የሱ ነገር መጥፋት አላሳሰበሽም። እኔ ታሰራለሁ። እንኳን ለሱ መታሰር ቀርቶ ብዙ ነገር ሆኜለታለሁ። ራሴን መስዋዕት ከፍዬለታለሁ። ሲቀጥል ደግሞ መሲ ያለውን ነገር ፖሊስ የሚይዛችሁ ሁሉን ነገር አስፈትሹ። ቤቴን መፈተሽ ትችያለሽ። እንደዛ ሳይሆን ማለት ነገር ማለት እንደዛ ሳይሆን ችግር የለውም። እቃ አይደለም እኮ እቃ ነው እንዴ ቤት መጥቼ የምፈትሸው? ያችን ጓደኞች አጣሪና ያሉበትን ቦታ እየደወልኩ ጠይቂያቸው። እኔ ጋር ምንም ስልክ አልደወለልኝም። ማየት ከፈለግሽ ያው ምንም በቃ ማመን ከፈለግሽ ስልኬንም ያዡ። ግን እኔ ስልክሽን ፈትሽኩ አልፈትሽኩ ምንም የሚቀየር ነገር የለውም። ገባሽ? የሚቀየር ነገር የለውም። እዚህ ጋር እኔ ማንንም የምጠይቀው ሰው የለኝም። ከጓደኞቹ ጠይቂ። ከዛ በኋላ ወደ እናንተ ተረጋጊ። አንቺም ተረጋጊ። እሷንም ፖሊስ ምናምን አትበያት። ካንቺ በላይ እናንተ ራሱ ለኔ ማሰብ አለባችሁ እኮ። እኔ እኮ እርጉዝ ነኝ። ቤቴን ትዳሬን እንድትይ ነው የመጣሁት። ስልክም ደውያለሁ እኮ እሺ ብዬ አክብርሽ የመጣሁ እኮ ለዛ እንጂ በጥፊ መተሻት መምጣትም አይገባም ነበር። እኔ እኮ አክብሬሽ ነው ስላከበርሽ በጥፊ መታሽ እኮ እሷ በጥፊ መታኛሽ አልሄድም ስትል አይ ፈልጋና ዛጋራሱን ሊያጠፋ የቆንቁሞ ባንቺ ምክንያት እኔ ዝም ማለት ነበረብኝ። እንዲያውም ሌላ ነገር ነበረው። ግን እልሽ አልተረዳሽንም። የዛ ሰዓት እኛ ነን አይደል እሱን ያተረፍነው። ምንም ቢሆን እኛ ነን ሁለታችን ነን ተሯርጠን ያተረፍነው።
ሲቀጥል እኔ አንቺ በጣም ስለምቀርብሽ ነው ደውዬ ነይ እያልኩሽ። አንቺ ግን በጥፊ ነው ያልሽኝ። እኔ ግን መጀመሪያውንም እኮ እኔ ይኸውልሽ ድሮም እኮ ከመጀመሪያው እኔ ስለእናንተ አውቃለሁ። ያን ያክል ጠለቅ ብዬ ባላቅም እኮ ወድጄሽ ጥሩ ናት፣ የወንድሜ ሚስት ናት፣ የእህቴ ልጅ ናት ብዬ ምናምን የእህቴ ልጅ ሚስት ናት ብዬ ነው አክብሬ ወድጄሽ ሁሉ ነገር እንትን ያልኩት። ግን አንቺ በተደረገልሽ ነገር እንደዛ ተንጠባረሽ ከጓደኞች ፊት ከካሜራ ፊት መማታትሽ ያ ሁሉ ክብር ንቀሽ ማድረግሽ በጣም በጣም እንድንቅሽ ያደረገው ማንም እንትን አለ ማንም አልተቀበላትም እኮ እኔ ራሱ አልተቀበልኳትም። እኔ ነኝ ተጣላሽኝ ቤት መጣ በቃ ከካሜራ ፊት ለዛው ሰው እኮ አይ ዛጋ እኮ አንቺ አይ ችግር የለውም ተነስ ምናምን ብለሽ ማንሳት ነበረብሽ። አይ ቀለበቱን ምናምን አትቀበይ፣ እሺ ታውን አትቀበይ፣ ያለ መቀበል ትችያለሽ። አይ ስለሽ ምክንያቱም የነገርኩሽ ነው እየተፈጠረ የነበረውን ነገር ነው እየነገርኩሽ ያለ። ይሄ ሁሉ የመጣው በዛ ምክንያት ነው። ዋናው ምክንያት በዛ ምክንያት ነው። ነገር የለም። እኔ በቃ አይልሽ አሁን ጭቅጭቁን ታይና እዚህ ጋር እሱ ምን ላይ እንዳለ አናውቅም እኮ ለደውም ሊሆን ይችላል። ማን ጋር ሂጄ ነው ምንም ጠይቀው ህግም በሄድ እኮ ህግ እኮ ገና በዙሪያ ያለው ሰው ጠይቄ ነው ባለው። አሁን አንቺ እያሳሰበሽ ያለው እኔን ከሳለሁ እያልሽ ነው አይደለ? እኔ ችግር የለውም ለሱ ብዬ እንኳን መታሰር ቀርቶ ህይወቴን እሰጠዋለሁ። ሲቀጥልም ደግሞ እኔ ከመሄድበት ከጓደኞች ከምንም ብዬ እፈልገዋለሁ። ግን እኔ ማሳሰር ከፈለሽ አሳስሪኝ። እኔ ግን እሱን እፈልገዋለሁ። ችግር የለውም። ይሄው በቃ እንደዚህ አስለቅሽ